This is the worst. ሰላም ጤና ይስጥልኝ ውድ የክላሲክ ቤተሰቦች ዛሬ በብዙዎቻችሁ ጥያቄ መሰረት ስለ ቁመት እድገት በዝርዝር የምናይበት ልዩ ቪዲዮ ይዤላችሁ ቀርቤያለሁ። እንደምታውቁት እኔ ላይ ሞክሬ የሚሰራውንና በጣም ለውጥ ያየሁበትን ቪዲዮ ይዤላችሁ ነው የምመጣው። ዛሬም ብዙ ጊዜ ቁመት በጄኔቲክስ ብቻ ነው የሚወሰነው የሚል የተሳሳተ አመለካከት አለ። እውነታው ግን 80% በጄኔቲክስ ቢሆንም ቀሪው 20% ሙሉ በሙሉ በአንተ ቁጥጥር ስር ነው። ስለዚህ ወንድሜ ዛሬ የምነግርህን ነገር ሁሉንም ተግባራዊ ካደረክ እኔ ላይ ያየሁትን ለውጥ አንተ ላይም እንደምታይ ሙሉ በሙሉ እርግጠኛ ነኝ። ዛሬ የምናያቸው 5 ሳይንሳዊ መንገዶች ውስጥ እንዴት አድርገህ ያንን 20% ተጠቅመህ ያለህን አቅም መጨረሻ ድረስ ማውጣት እንደምትችል እናያለን። ይህ ቪዲዮ የ90 ቀናት ትልቅ ለውጥ ለማምጣት የታለመ ነው። እስከ መጨረሻው አብራችሁኝ ቆዩ። አንደኛውና ዋነኛው ነጥብ የአካል ብቃት እንቅስቃሴ ነው። ነገር ግን ዝም ብሎ ስፖርት ሳይሆን ሃይ ኢንተንሲቲ እና ስትሬቺንግ ላይ ያተኮሩ እንቅስቃሴዎች ናቸው። ለምንድነው ስፖርት ቁመት የሚጨምረው ብለህ ጥያቄ ልጠይቅ ትችላለህ። ነገር ግን አጥንታችን ላይ ኢፊሲያል ፕላንትስ የሚባሉ የእድገት ክፍሎች አሉ። በምናደርጋቸው እንደ ገመድ መዝለል እና ስፕሪንት ፈጣን ሩጫ ባሉ እንቅስቃሴዎች ወቅት አጥንታችን ላይ ጫና ይፈጥራሉ። ይህ ጫና አንጎላችንን ሂዩማን ግሮዝ ሆርሞን ወይም ሃይ እንዲያመነጭ ምልክት ይሰጠዋል። በተለይ ደግሞ ፑልአፕ ወይም ተንጠልጥሎ መቆየት በአከርካሪ አጥንታችን መካከል ያለውን ክፍተት ዲኮምፕሪሽን በማስፋት ወዲያውኑ የቁመት ለውጥ እንድናሳይ ይረዳናል። ቢያንስ በሳምንት 3 ቀን ለ20 ደቂቃ ላብ የሚያወጣ ስፖርት መስራት ለዚህ ጉዞ ዋነኛው ጅማሬና ግዴታ ነው። ሁለተኛው ነጥብ አመጋገብ ነው። ብዙ ሰዎች እኔን ጨምሮ ካሎሪ ብቻ ነው የሚቆጥሩት። ነገር ግን ለቁመት የሚሆን ጥቃቅን ንጥረ ነገሮች ይረሳሉ። አጥንት እንዲረዝም ካልሲየም ብቻውን አይበቃም። ካልሲየም ወደ አጥንት እንዲገባ ቫይታሚን ዲ እና ቫይታሚን ኬቱ ያስፈልጋሉ። እንደ እንቁላል ያሉ ምግቦች በውስጣቸው ዚንክ ይዘዋል። ዚንክ ደግሞ ለሴሎች መከፋፈልና ለእድገት እጅግ አስፈላጊ ነው። በዚህ የ90 ቀን ቆይታ ውስጥ ከምግብ ማዕድ ላይ ወተት፣ አይብ፣ ስጋና አረንጓዴ ቅጠላቅጠሎች እንዳይለዩ ማድረግ አለብን። ስኳር የበዛባቸው ምግቦች መቀነስ ደግሞ የእድገት ሆርሞንን እንዳይታገት ያደርጋል። ሶስተኛውና አራተኛው ነጥብ ተያያዥ ናቸው። እንቅልፍና የፀሐይ ብርሃን። ሰውነትህ የሚረዝመው ተኝተህ እያለ እንደሆነ ታውቃለህ? አዎ፣ 75% የሚሆነው የእድገት ሆርሞን የሚመረተው ዲፕ ስሊፕ ወይም ጥልቅ እንቅልፍ ውስጥ ስትሆን ነው። ከመተኛት በፊት ስልክ የምታይ ከሆነ ከስልኩ የሚወጣው ሰማያዊ ብርሃን እንቅልፍህን ያዛበዋል። ስለዚህ ቢያንስ 1 ሰዓት ቀድመህ ስልክህን አርቀህ መተኛት አለብህ። ጠዋት ስትነሳ ደግሞ ቀጥታ ወደ ፀሐይ ብርሃን ውጣ። የፀሐይ ብርሃን የሚሰጠውን ቫይታሚን ዲ በአመጋገብ የወሰድነውን ካልሲየም ሰውነታችን እንዲመረጥ ይረዳዋል። ፀሐይ ሳታገኝ ወተት ብትጠጣ ካልሲየሙ ጥቅም ላይ ሳይውል ሊባክን ይችላል። ስለዚህ ይህንን አስተካክል። በአምስተኛው ነጥብ ብዙ ጊዜ የሚናቅ ቢሆንም በጣም ወሳኝ የሆነው የውሃ ፍጆታ ነው። በሰውነታችን ውስጥ ያሉት ኢንተርባክቲል ዲስክስ ወይም በአከርካሪ አጥንቶች መካከል ያሉት መገጣጠሚያዎች 80% ውሃ ናቸው። በቂ ውሃ ካልጠጣህ እነዚህ ክፍሎች ይኮማተራሉ። ይህ ቁመት አጭር ሆኖ እንዲታይ ያደርጋል። በቀን ቢያንስ 3 ሊትር ውሃ መጠጣት መገጣጠሚያዎች እንዲለጠጡ እና የደም ዝውውርህ እንዲቀላጠፍ ያደርጋል። ቁመት መጨመር የአንድ ቀን ስራ አይደለም፣ የ90 ቀናት ቁርጠኝነት ይጠይቃል። እነዚህን 5 ነጥቦች ስፖርት፣ አመጋገብ፣ እንቅልፍ፣ ፀሐይና ውሃ አጣምረ ከያዝክ ውጤቱ እንደሚያስገርምህ እርግጠኛ ነኝ። ውድ የክላሲክ ቤተሰቦች እኔ ይዤላችሁ የመጣው በውሸት ላይ የተመረኮዘ ሳይሆን ራሴ ሰርቼ ለውጥ ያየሁበትን ነው። ስለዚህ እነዚህን ተግባራዊ በመድረግ ራስ ላይ ለውጥን ፍጠር። ይህንን ቻሌንጅ ጀምሬ ያየሁት ለውጥ ለራሴ በጣም አስገርሞኛል። አካባቢዬ ላይ ያሉት ሰዎች ራሱ ምላሻቸው በጣም አስገራሚ ነው። እንዴት ሚለውን ነው። እሱን ደግሞ ላካፍላችሁ ዛሬ በዚህ ቪዲዮ ይዤላችሁ መጥቻለሁ። ይህንን የ90 ቀናት ፕሮግራም የተከታተሉ ሰዎች በትንሹ ከ2 እስከ 5 ሴንቲሜትር ጭማሪ ማሳየታቸውን
ጥናቶች ያሳያሉ። ቤተሰቦቼ እነዚህን ተግባራዊ በማድረግ ራሳችሁ ላይ ለውጥን ፍጠሩ። በዛሬው ቪዲዮ ይዤላችሁ የመጣሁት ይህንን ይመስል ነበረ። ይህንን ቪዲዮ ለጓደኞቻችሁ እንዲደርስ ማድረጉን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ክላሲክ ወንድ ሁልጊዜ ጥንካሬውንና ኃያልነቱን እያሳየ አብረን እንቀጥላለን። ላይክ፣ ሼር፣ ሰብስክራይብ በማድረግ አካውንቱን ሰፖርት ያድርጉ። መልካም ቆይታ